الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم زاري يا 1439 هجرية የመጨረሻ ጁሙዓ ላይ ነው የምንገኘው አዲሱን አመት 1440ኛውን ሂጅሪያ አላህ ካለ ማክሰኞ የምንጀምር ይሆናል ኢንሻአላህ ሱብሃንአላህ ዛሬ ኮልፌ ሐሰን መስጂድ ነበር የሰገድኩትና 6 ጀናዛዎች ላይ ሰገድን ከነኚህ 6 ጀናዛዎች ውስጥ አንድ ወንድም ትናንትና እዚሁ ኮልፌ መስጂድ ወይም ሐሰን መስጂድ ላይ የእህቱ ጀናዛ ላይ ሰግዶ ለህድ ውስጥ ያስገባት ይሄው ወንድም ነበር ዛሬ ደግሞ ሱብሃንአላህ እሱ ወደ ቀብር እየሄደ ነው ያለው كل نفس ذائقة الموت وإنما توفون أجوركم يوم القيامة ሁሉም ነፍስ ሞትን ቀማሽ ነች እናንተ ምንዳችሁን የምታገኙት የሚከፈላችሁ የቂያማ ቀን ነው فمن زحزح عن النار وأدخل الجنة فقد فاز ከጀሃነም መራቅ ችሎ ራሱን ማራቅ ችሎ ጀነትን የገባ ሰው እውነትም ስኬታማ ሰው ማለት እሱ ነው ይላል አላህ Subhanahu Wa Ta'ala ሞት እንዲህ ወደኛ ቅርብ ነው ትናንት እህቱን ቀብሯል ዛሬ ደግሞ እሱ ተቀበረ እሱ ላይ ተሰገደበት ትናንት እህቱ ላይ ሰግዷል ትናንት እህቱን ለህድ ውስጥ አስገብቷል ዛሬ ደግሞ እሱን ሰዎች ለህድ ውስጥ ያስገቡታል ይሄው ነው ሐያታችን በማንኛውም ሰዓት ወደ አላህ Subhanahu Wa Ta'ala ልንቀርብ የምንችል ሰዎች ነን 1440ኛውን ሂጅሪያ ቀናት ሲቀረው ሐያቱ ተገባደደች ብልህ ማለት ያለፈ ህይወቱን አስተውሎ የዛሬን ትጋት አድርጎ ለነገ ለአኺራ ሐያቱ የተዘጋጀ ሰው ነው ሞት ይህን ያክል ቅርብ ከሆነ በማንኛውም ሰከንድ ዝግጅት ያስፈልገዋል ቀጠሯችን የማናቅ ከሆነ ቀጠሯችን ድንገት ሊመጣ እንደሚችል አስበን ለዛ ለማይቀረው ሀገራችን ለማይቀረው ቤታችን ለቀብራችን መስራት ያስፈልገናል ሁለት ነገር ነው የሚጠበቅብን ራሳችንን ከክፉ ነገር ማራቅ በተቻለን ያክል ደግሞ መልካም ነገር በጎ ነገርን ለማድረግ ጥረት ማድረግ ነው ራስን መጥፎ ከመጥፎ ነገር ማራቅ የተቻለውን ያክል የሚባል አይደለም በቃ ማራቅ ስለሆነ መተው ነው ራስን ሙሉ ለሙሉ አብስቴን ማድረግ ነው ራስን መከልከል ነው መጥፎ ነገር ከመስራት ለሰዎች መጥፎ ነገር ከማሰብ መጥፎ የሆኑ ነገሮችን ኔጌቲቭ የሆኑ ነገሮችን ወደ ውስጣችን ከማስገባትም ይሁን እኛው ከመፈጸም ራሳችንን ማቀብ ነው መልካም የሆኑ ነገሮችን ደግሞ ካስተሳሰብ ጀምሮ ትግበራችን ድረስ መልካም ነገሮችን የመተግበር ልምድ ማዳበር ነው የቻልነውን ያክል ነብዩ አለይሂ ሰላቱ ወሰለም ما نهيتكم عنه فانتهوا ያሉት እኔ የከለከልኳችሁን ነገር ሙሉ ለሙሉ ተከልከሉ وما امرتكم به فاتوا منه ما استطعتم እኔ ያዘዝኳችሁን ደግሞ የምትችሉትን ያክል ፈጽሙ አሉ ነብዩ አለይሂ ሰላቱ ወሰለም የታዘዝነውን ሙሉ ለሙሉ መፈጸም አይጠበቅብንም ምክንያቱም አቅማችን የሚፈቅደውን ያክል ነው ልንፈጽም የምንችለው የተከለከልነው ነገር ግን ሙሉ ለሙሉ መከልከል የግድ ይለናል በዚህ መልኩ ኢንሻአላህ ለአኺራችን ዝግጅት ማድረግ ራሳችንን ከተለያዩ አይነት ዱንያችንንም አኺራችንንም ከሚያበላሹ ነገሮች ከንግግራችን ከተግባራችን ከሐሳባችን ጀምረን ጥንቃቄ ማድረግ ይኖርብናል የዛሬው ወንድም ዛሬ የተቀበረው ወንድማችን ትልቅ ትምህርት ነው ለኛ ትናንት እህቱን ቀብሮ ዛሬ እሱ ሲቀበር በማንኛውም ሰዓት የሰው ልጅ ወደ አላህ ሊቀርብ እንደሚችል ህይወቱ በማንኛውም ሰዓት ልትገባደድ እንደምትችል አላህ Subhanahu Wa Ta'ala በቁርአኑ ላይ በግልጽ እንዳስቀመጠው لا يستقدمون ساعة ولا يستأخرون ለሰከንድ ያክል ወደፊት መቅደምም አይቻልም ወደ ኋላ መቅረትም አይቻልም አላህ Subhanahu Wa Ta'ala በጻፋት ሰዓት እሱ ፊት የምንቀርብ ሰዎች ነንና ይህንን ዒብራ እንድንወስድ ይህንን አስተምሮ እንድንወስድ አደራ ለማለት ነው تقبل الله منا ومنكم صالح الأعمال السلام عليكم ورحمة الله وبركاته